ንግግራችሁ ላይ ጥሩዎች መሆን ነው የምትፈልጉት፣ እንግዲያውስ አዳምጡኝ። አንድ ነገር ነግራችሁ ፈልጋለሁ። መጀመሪያው ጥሩ አለመሆን ስትሞክሩ ጥሩ አትሆኑ። እሱ ልታውቁ ይገባል። ፍጹም ሆናችሁ አይደለም የምትጀምሩት። እንደው ይሄ ነገር ንግግር ላይ ብቻ አይደለም የሚሰራው። ምንም ነገር ላይ ጎበዝ ለመሆን መጀመሪያው ምንድነው ጥሩ አለመሆን። በቃ የተመታችሁ ለምትሉት መጀመሪያ አይደለ? አዎ። አንዳንድ ሰው ግን መጀመሪያ ለራሱ ጥሩ ስሜት ስለማይሰማ ወይም ደግሞ ጓደኞቹ ያ ነገር ላይ ጎበዝ እንዳልሆነ እንዳያውቁበት ስለሚፈልግ መቼም አይጀምርም። ይሄን ነገር ትናንትና ማራኪ እንግሊሽ ይገ ነበረ። እኔ ኮሚኒኬሽን የማስተምረው ደንበኞችን በአማርኛ ቋንቋ ነው። ብዙ እንግሊዝኛ አላወራም። እዛ ሲሄድ ግን አወራሁኝ። እዛ ስትሄድ ለመማር ነው የምትሄደው፣ ታወራለህ። የራስ ቢዝነስ ቢኖር ሀብታም ብትሆን ፌመስ ብትሆን ታዋቂ ብትሆን ታወራለህ። በቃ እነሱ ፍጹም አይደለም የሚያደርጉ ባለ ነገር እንድታወራ ነው። በቃ ጎበዝ እንዳትሆን ነው የሚያደርጉ። መጀመሪያ ላይ ጎበዝ እንዳልሆን ክፍል እንድታደርግ ነው የሚያደርጉ። ይገባሃል ወይ? ከዚህ ጋር ጽባ ያለውም ስለዚህ ማውራት አለብኝ ማለት ነው። እየተሻሻልክ ትሄዳለህ ማለት ነው። ፖይንቴ ምንድነው? ፍጹም እስክትሆኑ አትጠብቁ። ንግግራችሁ ቮይስ ነው መማር የፈለጋችሁ፣ ቦዲ ላንጉጅ ነው፣ ሀሳባችሁን ስትራክቸር ማድረግ ነው፣ ኢቨን እንግሊዝኛ ቋንቋ ነው መማር የፈለጋችሁ። እንደዛ ከሆነ ሁልጊዜም ቢሆን መጀመሪያው ትመታላችሁ። እሱ ደግሞ ምንም ችግር የለውም፣ የፕሮሰሱ አካል ነው ልላችሁ ፈልጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። ንግግራችሁ እንዲሁም የመግባባት ክህሎታችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው የመጣችሁት። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናችኋለሁ።